ኪሳችሁ ነው እንጂ ልባችሁ ድሃ እንዲሆን አትፍቀዱ። አዎ ገንዘብ ላይኖር ይችላል። ከድሃ ቤተሰብ ልትወለዱ ትችላላችሁ። ኪሳችሁ ባዶ ይሆን ችግር የለውም። ልባችሁ ግን ሀብታም ነው መሆን ይችላል። ማሳካት እንደምትችሉ በልባችሁ ልታምኑ ይገባል። ስትሄዱ ቀና ብላችሁ ነው መሄድ ያለባችሁ። በቃ በህይወቱ ትልቅ ሚሽን እንዳለው ትልቅ ፐርፐዝ እንዳለ ሰው ሆኖ ልትራመዱ የሚገባው። እውነቴን ነው። አንዳንዱ ሞራሉ ተጎድቷል። በቃ ህይወት ኢኮኖሚ ድቅቅ አድርጎት እንዲያጎንብሰው ነው የሚሄደው። ሲናገር ከሰው ጋር ኤነርጂ የለውም፣ ሞራል የለውም፣ ሰዎችን ኮምፕሊመንት አያደርግም። ሰዎች ላይ የሚያየው ነገር ለሱ የሚገባው አይመስለውም። ጎረቤቱ መኪና ሲገዛ ሲመለከተው በቃ እሱ ጦሮንጦስ የገባ ይመስለዋል። ለምን ኪሳችሁ ባዶ ይሆን ችግር የለውም። ኪስ ይሞላል። ልባችሁ ግን ባዶ እንዳይሆን። በቃ ልባችሁ ግን የሀብታም ነው መሆን መቻል አለበት። ልቡ ሙሉ የሆነ ሰው ሲሄድ ያስታውቃል። ባይዘ አራመዱ ያስታውቃል። ሰዎችን የሚመለከትበት መንገድ፣ ሰላም የሚልበት፣ ራሱን የሚገልጽበት መንገድ፣ የሆነ ጥሩ ነገር ካየ ኮምፕሊመንት ያደርጋል። ኢቨን ድሃ ሆነው እንኳን የምሬ ነው ገንዘብ እንኳን ሳይኖራቸው ግን የሚገርም ካሪዝማ ያላቸው ግርማ ሞገስ ያላቸው ሰዎች አሉ። ገጥሟቸው ያውቁ? በቃ ከነሱ ጋር ስራ መስራት ትፈልጋላችሁ። because አስተሳሰባቸው የድሃ አይደለም የሀብታም አስተሳሰብ ነው ያላቸው። ኦልሬዲ ሰዎቹ ሀብታሞች ናቸው በልባቸው። ኪሳቸውን የጎደለው ኪስ ደግሞ ይሞላል። ብዙ ነገር ሰው ሰርቶ ገንዘብ ሜክ ማድረግ ይችላል። ዋናው ግን ውስጣችሁ ሊያምነውና ሊቀበለው ይገባል። ሶ ኔክስት ታይም ገንዘብ ኖራችሁም አልኖራችሁም በኮንፊደንስ ቀና ብላችሁ ነው መራመድ። ኦኬ የትኛውን ቦታ ስትገቡ የሆነ ሩም ውስጥ ሆቴል ውስጥ ምናምን ስትገቡ አትፍሩ። እነዛም ሰዎች ናቸው፣ እናንተም ሰዎች ናችሁ። በቃ ለጊዜው እኩል ገንዘብ የላችሁ ባንካችሁ ላይ በቃ ፕሮባብሊ ከሆነ ጊዜ በኋላ ይመጣል። በኮንፊደንስ ቀና ብላችሁ የሆነ ሀብታም ስታገኙ ምናምን አታሸርግዱ። እውነቴን ነው። የምን ማሸርገር ነው? በቃ የሆነ ነገር ሰርቶ ሰውየው ቀድሞ ገንዘብ ሜክ አድርጓል። እናንተ ሜክ ታደርጋላችሁ። አይቀርም፣ የትም አይቀርም። ግን ኢቭን አብረዋችሁ እንኳን ሰዎች ከእናንተ ጋር ስራ እንዲሰሩ ማለት ነው ኮንፊደንሳችሁና በልብ መተማመናችሁ ሊያስታውቅ ይገባል። ብዙ ሰው ድሃ ሆኖ የቀረው የምር ምን ማድረግ እንዳለበት ሳያውቅ ሳይሆን በልቡ ድህነቱን አምኖ ስለተቀበለ ነው። ቢክደው በልቡ እኔ ሀብታም ነኝ፣ ውስጤ ሀብታም ነው፣ መስራት እችላለሁ፣ አቅሙ አለኝ፣ ፖቴንሻል አለኝ፣ እነዛ ሰዎች ያደረጉትን ነገር እኔ ማድረግ የማልችልበት ምንም ምክንያት የለም ብሎ ለሚቀበል ሰው ማለት ነው መዓት ኦፖርቹኒቲ ያለው። እንዲህ ዓለም እጇን ዘርግታ ነው እንካሄው አንተ ኦልሬዲ ደርሰሃል ብላ የምትሰጠው።